ሃሌሉያ የእግዚአብሔር የአምላካችን ስም እየተመሰገነና እየተባረከ ይሁን። ክብር ሁሉ ለኢየሱስ ይሁን። ሁል ጊዜ በጌታ ደስተኛ ነኝ። ደስ ይበላችሁ ቃሉም ስለሚል እግዚአብሔር ስም እየተመሰገነ። የኛ ደስታ፣ የኛ ሰላም፣ የኛ ክብር፣ የኛ ትምክህት ኢየሱስ ነው። ኢየሱስ በመስቀል ላይ የሰራው ስራ አስደናቂ ስራ፣ ሞትን ድል አድርጎ የተነሳ የትንሣኤው ጌታ ሃሌሉያ ለስሙ ክብር ይሁን። ዛሬም ይጸልያለሁ በክፉ ስራ ሁሉ ላይ፣ በአጋንንት ስራ ሁሉ ላይ፣ በጨለማ ስልጣናትና ኃይላት ሁሉ ላይ ዛሬ የበቀልን ትእዛዝ አወጣለሁ። ይጸልያለሁ። የእግዚአብሔር ስም ይጠራለሁ። ስሙ እንደሚፈስ ዘይት ነው። ስሙ ደግሞ እግዚአብሔር ነው። እግዚአብሔር ደግሞ ተዋጊ ነው። ስለዚህ በእግዚአብሔር ስም የጠላትን ስራ እያፈረስን እኛን የተዋጋ ቤታችን፣ ልጆቻችን፣ ትዳራችን፣ ህይወታችን፣ ሰላማችን፣ ጤናችን፣ ደስተኛችን፣ ፍጻሜያችን የተዋጋ እየተገዳደረ ያለው የጨለማን ስልጣን ዛሬ የምናፈርስበት ቀን ላይ ደርሰናል። ስለዚህ ይህንን ደግሞ የበቀልን ቅባት በላችን ላይ ያስቀመጠው በልባችን በመንፈሳችን ላይ ያኖረው እግዚአብሔር ነው። እኛ እያለን ሟርት በምድራችን ላይ እንዲሰራ መተተኛው በምድራችን እንዲኖር አንፈቅድም። በክርስቶስ ጌታ ስም ስልጣን፣ በቤተ ክርስቲያን ስልጣን እንቃወማለን። ቤተ ክርስቲያን የገሃነም ደጆች አይችሏትም ተብሎ ተጽፏል። ስለዚህ ማንኛውም የጥልቅ መንፈስ አሰራር፣ የጨለማ ጉልበት ስራ፣ የክፋት ምክር ሁሉ በእግዚአብሔር ቃል በመንፈስ ቅዱስ እሳት ሰይፍ እንገለብጣለን፣ እንቆርጠዋለን። ስሙ ለዘላለም የተመሰገነና የተባረከ ይሁን። ከእግዚአብሔር ቃል በጌታ በኢየሱስ አንድ ቦታ አነባለሁ። እንዲህ ይላል ኢሳይያስ መጽሐፍ ምዕራፍ 44 ከቁጥር 30 ከቁጥር 25 ጀምሮ ያለው ቃል እንዲህ ይላል። የሐሰተኞቹንም ምልክት ከንቱ አደርጋለሁ፣ ሟርተኞችንም አሳብዳለሁ፣ ጥበበኞችንም ወደ ኋላ ይመልሳለሁ፣ እውቀታቸውንም ስንፍና አደርጋለሁ፣ የባሪያዬን ቃል አጸናለሁ፣ የመልእክተኞችንም ምክር ይፈጽማለሁ። ሃሌሉያ። የሟርተኞቹንም አሳብዳለሁ፣ ምክራቸውንም ከንቱ አደርጋለሁ፣ የባሪያዬን ቃል ግን አጸናለሁ። ዛሬ እግዚአብሔር የአፌን ቃል የአንደበቴን ቃል ያጸናል። በጌታ በኢየሱስ ሟርተኞች ይመታሉ፣ ይቀጣሉ። ዘኍልቍ መጽሐፍ ላይ እግዚአብሔር ቃል ሲናገር 23 ላይ የምናውቀው ቃል ነው። እሱ በያዕቆብ ላይ ምን የለም ይላል? በያዕቆብ ላይ አስማት የለም፣ በእስራኤልም ላይ ሟርት የለም እኮ። ባንቺ ላይ፣ ባንተ ቤት ላይ፣ ባንተ ህይወት ላይ፣ ባንተ ጉዳይ እናገራለሁ። እንደ እግዚአብሔር ሰው ይተነብያለሁ። ሟርት የለም፣ አስማት የለም። በያዕቆብ ላይ ሟርት የለም፣ በእስራኤል ላይ አስማት የለም። አይሰራም አይደለም፣ የለም። እስቲ ሟርት የለም በሉ። ሃሌሉያ። አስማት የለም በሉ። ቢኖር እንኳን እግዚአብሔር ሟርተኞቹን ያሳብዳል። እግዚአብሔር ሟርተኞቹን ይቀጣል፣ ይበቀላል። በዚህ አጋጣሚ ድል እሰጣለሁ። በዚህ በሟርት መንፈስ የሚሰሩ ወገኖች ካሉ ምናልባት በጥንቆላ በድግምት በወገን ላይ በወንድም ላይ በሰዎች ላይ ክፉን ስራ የምትሰሩ ሰዎች ካላችሁ ፈጥናችሁ ንስሐ ገብታችሁ እንድትመልሱ እኔ በኢየሱስም ወንድማዊ የሆነው ፍቅር መልእክት አስተላልፋለሁ። እግዚአብሔር ሟርተኞቹን የሚቀጣበት መተተኞቹን የሚያዋርድበት ዘመን ደርሷል። ሟርተኞቹን አሳብዳሉ ነው ቃሉ ነው። ሟርተኞች ያብዳሉ። በገጠር ቢኖሩ፣ በከተማ ቢኖሩ፣ በኢትዮጵያ ከተሞች ውስጥ ቢኖሩ፣ በውጭም በውስጥም እግዚአብሔር ሟርተኞቹን ይቀጣል። እግዚአብሔር ሟርተኞቹን ያሳብዳል። ፈጥናችሁ ንስሐ ገብታችሁ ተመለሱ። የሟርት አንደበት ያላችሁ፣ መንታ ምላስ ያላችሁ፣ ክፉን ስራ ላይ ተሰማርታችሁ የጊዜ ጉዳይ ነው እንጂ ተሳክቶልኛል የሚትሉ ሰዎች ፈጥናችሁ ተመለሱ። እግዚአብሔር ሊያሳብዳችሁ፣ ሊያዋርዳችሁ፣ ሊቀጣችሁ ቀን ቀጥሯል። ኢየሱስ ጌታ ነው። ስለዚህ በመተት ምክንያት፣ በሟርት ምክንያት እየተጨነቃችሁ፣ እየሰጋችሁ፣ እየፈራችሁ ያላችሁ ወገኖች ሟርት የለም ይላል እግዚአብሔር። በያዕቆብ ላይ ሟርት የለም፣ በእስራኤል ላይ አስማት የለም ይላል። አይሰራም። ባላቅ አልቻለም። ሶሪ ባላም አልቻለም። ባላቅም ንጉሱ አልቻለም። እስራኤል ዘንድ ሟርት አይሰራም፣ አይችልም።
ይህንን መተተኛው ሰው ባላም ነው ያለው። የለም ኳል እንዴት የእግዚአብሔርን ሰው እንዴት ይረግማለሁ? እግዚአብሔርን ሕዝብ እንዴት ይረግማለሁ? እንዴት ሟርት አይሰራም? የለም አለ። ሲጀመር የለም። በጌታ በኢየሱስ ክርስቶስ በወንጌል ላይ ከፍ ያለው በእግዚአብሔር መንግስት በእግዚአብሔር ርስት ላይ ከፍ ያለው ሟርተኛ ሐሳብ፣ ሟርተኛ መተተኛ ንግርት ሁሉ ከአንደበት ሁሉ ላይ በኢየሱስ አስወግዳለሁ። ሬስፕራዤኒያላስ አይፕሮዴገሄደቬኔ ሜቼኔ ሜስፓ እነሆ የሚቆጡ ሁሉ ያፍራሉ፣ ይዋርዱማል፣ እንዳልነበሩ ይሆናሉ። የሚጣሉንም ትሻቸዋለህ፣ አታገኛቸውም ተብሎ ተጽፏል። የሚከራከሩ ሁሉ፣ የሚቆጡ ሁሉ፣ በክፋት የሚነሱ ሁሉ በኢየሱስ ክርስቶስም ይቀጣሉ። እነሆ ይሰበሰባሉ፣ ከኔ ዘንድ አይደለም ከአንቺ የተነሳ የክፋት መሳሪያ ባንቺ ላይ አይሰራም ተብሎ ተጽፏል። በጌታ በኢየሱስም የጨለማ መሳሪያ፣ የሟርት መሳሪያ፣ የዘንዶ መሳሪያ በእናንተ ላይ አይሰራም። በክርስቶስ ጌታ ስም አፍርሻለሁ። ይፍረስ። በኢትዮጵያ ምድር ላይ ያለ መተተኛ መንፈስ፣ ሟርተኛ መንፈስ፣ የጥልቅ መንፈስ፣ የጨለማ ስልጣን ዛሬ አፈርሳለሁ። በላይ ላይ ባለው በበቀል ቅባት በኢየሱስ ክርስቶስ አፈርሳለሁ። በኢየሱስ ክርስቶስ አፈርሳለሁ። ኢየሱስ ጌታ ነው። በሰማይ በምድር ከምድር በታች የእግዚአብሔር ልጅ ኢየሱስ ክርስቶስ ጌታ ነው። የዲያብሎስ ሥራ ዛሬ ይፈርሳል። የሟርት ኃይል ዛሬ ይፈርሳል። የጨለማ ጉልበት ዛሬ ይፈርሳል። በዚህ በሟርትና በመተት አሰራር የተጨነቃችሁ ወገኖች ካላችሁ ይፈርሳል በሉ እስቲ። ይፈርሳል። እግዚአብሔር ያፈርሳል። አይሰራም፣ በእኔ ላይ የለም ብላችሁ አውጁ በጌታ በኢየሱስ። ዛሬ እናፈርሳለን። የብዙዎቹን በረከት የበላውን ዘንዶ ቤል የዋጠውን ከአፉ አስተፋለሁ ተብሎ ተጽፏል። ዘንዶ የዋጠውን ዛሬ እኔ በዚህ ማለዳ አስተፋለሁ። በክርስቶስ ጌታ በስሙ ስልጣን አፈርሳለሁ። በተቀባው በጌታ በኢየሱስ በክርስቶስ በስሙ ኃይል አፈርሳለሁ። ዋናውን መታው ዛሬ ኃይለኛውን ካሰራችሁ በኋላ ቤቱን ትበሰብዛላችሁ ተብሎ ተጽፏል። ኃይለኛውን የሟርት መንፈስን አስሬያለሁ በጌታ በኢየሱስም። ነፃ አውጡ በጌታ በኢየሱስም። በኢትዮጵያ ምድር ሟርት የለም። በኢትዮጵያ ምድር አስማት የለም። አይሰራም። አቅም የለው። እናንተ ሟርተኞች፣ እግዚአብሔር ሟርተኞቹን አሳብዳለሁ ይላል። ዛሬ ማለዳ አሳብዳለሁ፣ ይቀጣለሁ፣ ምልክት አደርጋለሁ። የእግዚአብሔርን ቁጣ አትችሉም። ቶሎ ወደ ምሕረቱ ውስጥ እንድትገቡ ፈጥናችሁ ንስሐ ገብታችሁ ከእግዚአብሔር ጋር እንድትታረቁ በክፉ መንገድ ይቀጥላለሁ ካላችሁ ከእንግዲህ በኋላ የእግዚአብሔር የበቀል ሰይፍ ያገኛችኋል። ተመለሱ። በወንድም ላይ መተት የሚያደርጉ ሟርት የሚያደርጉ በኢየሱስ ክርስቶስ ስምና ስልጣን ሟርተኞች ያብዳሉ። አሳብዳለሁ ነው። የመልእክተኛዬን ቃል አጸናለሁ፣ ምክራቸውን የሚፈጽማለሁ። እኛ የእግዚአብሔር መልእክተኞች ነን። እግዚአብሔር አንደበታችን ቃል ያጸናል፣ ምክራችንን ይፈጽማል። በኢየሱስ ክርስቶስም በምድረ ኢትዮጵያ ላይ የወጣ የሟርት መንፈስ፣ የመተት መንፈስ፣ የጨለማ መንፈስ እድገትን፣ ስኬትን፣ ትንሣኤን፣ ብልጽግናን የሚዋቃ በጌታ በኢየሱስ ክርስቶስ አፍርሻለሁ። ዛሬ በተሰጠኝ ስልጣን፣ በልጅነት ስልጣን፣ በክርስቶስ ጌታ ስም በተልእኮ ስልጣን በዲያብሎስ ሥራ ላይ፣ የአጋንንት ኃይል ላይ፣ የጨለማ መንግሥት ሁሉ ላይ በኢየሱስ ስም ትእዛዝ አወጣለሁ። ሥራው የፈረሰ ይሁን ከምድሬ፣ ከሀገሬ፣ ከሕዝቤ ላይ በኢየሱስ ስም። የሟርት መንፈስ፣ የጥልቁ መንፈስ፣ የጨለማ መንፈስ፣ የልሙናት መንፈስ፣ የክፋት መንፈሳዊያን ደጆች ሁሉ፣ የጨለማ ደጆች ሁሉ በኢየሱስ ስም አፈርሳለሁ። ፈረሰ ይሁን። ሃሌሉያ፣ ሃሌሉያ። የኢየሱስ ስም ከስሞች ሁሉ በላይ ነው። እግዚአብሔር አምላካችን ሆይ፣ እግዚአብሔር እንደ ኃያልና እንደ ጨካኝ ከኔ ጋር ነው። በኢየሱስ ክርስቶስ ስምና ስልጣን የክፎችን ሐሳብ እግዚአብሔር ያፈርሳል። አምላክ የእግዚአብሔር ስም ብሩክ ይሁን። ይህን የጨለማን ጉልበትና መንፈሱን ስለሰበርክ አመሰግናለሁ። ብዙ ሰዎች ነፃ ስለወጡ የብዙ ሰዎች በረከት እግዚአብሔር አምላካችን ወደ እነሱ ምርኮ ተደርጎ ስለተመለሰ አመሰግናለሁ። ክብር ለገናናው ስም ይሁን። ከፍ ከፍ በል። አሜን። በኢየሱስ ስም ጌታ ሰላም ከእናንተ ጋር ይሁን። አሜን።